ጀባይታ አይ የሚረባል ተገኘና ደሰምኩ እንዲሁ ጀባይታ ምትዛሬ መሰለህ ይሄ ማን ነው ስሙ ቦምባርድ የሚሉት እሱ ነው ትዝ የሚለኝ የኔ ልጅ አለ የመጀመሪያው የማይረባው ትልቁ ይረባል ብዬ ደክሜለታለሁ ለቴ ነው አባት ለልጅ ይደክማል ለሱ እንደደከም ለትንሹ በደከም ከተበደረሰል ነጉላ ሆኖ ቀረ ይሄኛው የዛ ጊዜ ተፈሪ በኮሌጅ ተማርልሃል እዛ እየተስተማረ አባባ ላይ ወያልኩት በቃ እሱ ተወለደ እኔ ሁለት አይደለም 3 ጊዜ የሳቁት በሱ ስቅ ያላቀው ያው ዳንዴ ምን ሆነ ተማሪ ቤት አስገባሁት ተማሪ ቤት አስገብቸው ጧት ነው ያስገባሁት ለምሳት ይለቀቅ መጣለ እኔም ለምሳ መጣው እናቱም ማለት ምሳ ቀረበችና እየበላን ምን ተስተማርክ አልኩት ዊንዶ አለኝ በመድሃኒ አገር በቃኝ እንዴ በልጅ ያገኘሁት እንግሊዘኛን ብዬ እልል እያልኩ አልኩ አሳይቶኛል ቦታውን ዊንዶ ብሎ አሳይቶኛል ምንድነው ዊንዶ ስለው አሳይቶኛል መምህር አለ ነፍሱ ሊማረው ሁለት ቦታ ላይ ያለው ታምራት ምንድነው ዊንዶ ስለው መስኮት አለ እንዲህ ነችና እንግሊዘኛ ተገኘች አይደለም እንዴ በልጅ ያገኘኋት ብዬ ደስታልኩ ስንም ስለሸነሽ አንድ በልልኝ ሁለተኛ በኋላ ምን አደረገልኝ አይደለም የተማር ቤቱ ልጨርስ ትምህርት ቤት ገባ ዊንዶ አለ ሁለተኛም ቢገባ ዊንዶ ሶስተኛም ቢገባ ዊንዶ ስድስተኛ ላይ ገዛኝ የሚባል ወዳጅ አለኝ እሱ አረታው ይሄ ልጅ እየተበላሸ ነው አዋቂ ጠይቀለታል እሻልኩልና የልጅ ነገር ነው ወሰን ብድጋልኩልና አዋቂ ጋር ሲሄድ ተማሪ ቤታቸው መግቢያ ላይ ወንዝ አለ ያው ልጅ አይደሉም ሲጫወቱ ድልድዩን ትተው ወንዝ ይዘላሉ ለካ ተማሪ ቤት ተሰዓት ሲመጣ ወደ ቤት ሲመጣ ልክ ያን ሲዘል አግኝቶት እንግሊዘኛ ጋር እንትዋሉ ይሄን ግራጆሮ መጥቶታል አለ አዋቂው ስለዚህ ስለው የዶክተር አምሳላ አክሊሉ ዲክሽነሪ ሁለት እሱ አንድ ነው ያለኝ እጣ ነው አለኝ እሺ አለው ምን አባቱ ብዬ ሁለት ገዛውልህና እናቱን አስወጥቼ የታሪክ አጠቅኩት መሰል ሁለት ነው በኋላ ሰባተኛም ገባ ያው ዊንዶ ነው ስምንተኛ ላይ ገዛኝ አረታው አለኝ አይ የራሱ ጉዳይ አልኩት 12ኛ ላይ ይበላሽባል ትቆጫለህ አለ ለምን ይቆጫኝ ሄጄ አልጠይቅም ስል የዛ ጊዜ በባዶ ሆዱ ስልክ ተበላ በኋላ ነው ያጠቃው ለዚህ ነው የተጣላው አሁን ግን አለ በባዶ ሆዱ ቀቀለ አጠጣው ድሽዳሪ አለ እሺ አልኩ የልጅ ነገር ነው ጧትነት እሱን አስወጣው እንዲህ አድርጌ ቀቀለ አድርጌ ያንን አልኩ በልጠጣ እንደውም ትንሽ ተርፋ እኔ ጠጣሁለት ተስፋ ላይ እሱ አልተይ እንደው ልከፍት እኮ ነው ወለሰኝ ለምልሃይ ጣላ ያድርስ የሚባለው ያው ተለክቷል እኔ እንደውም የስ የዛ ጊዜ ነው ማቃት የሰጥ ኖ ኦኬ ሹር እንደዚህ ነው እሱ ያው ነው ለካ ነገሩ አልገባኝም እንጂ ለልጅ ታዩዋል ነበር ያ 12 ተጨረሰ በኋላ ልጅ የቤቱን ዕቃ ሁሉ በዊንዶ ሸኘ አሁን እናቱን እንዳይሸጥብኝ ብዬ እሷን ወደ ቤት አደረጃት ነው የሚሄድ በኋላ አንድ ቀን መጣለና አባባ ዳረኛል ዳረኝ አዎ አንተ አልካልኩት አዎ ደህና አባስ ሳላግጥ ጀንበር ሳለች ሩጥ ነው እንዴት አልድረስ ምን ሲወዳል ደስ አለኝ ይሄን ማስተው ብቻ ለምን ኃላፊነት ይሰማዋል ሚስት ሲያገባ ሰው ኃላፊነት ይሰማዋል ማንንም ታልሐቁት እዛ ጊዜ እነ ንጋት ወከታዱ እነ አበበ ተሰማል ትልልቅ ዘፋኞች አሉ እዛ ማን ላምጣልህ ነው እንጂ አይ እንግሊዘኛ የሚዘፈን ቦምባርድ ነው
አዎ የት ነው ቤቱ እዚህ አይደለም አዲስ አበባ ይወጣል ስለው ጃማይካ አዎ ሳትጠይቅልህ በምጽዋ ነው የምትሄደው አሉ ህዳር 17 የእስጢፋኖስ ዕለት ጓዜን ጠቅልዬ ምጽዋ የእስጢፋኖስ ዕለት የተነሳው እዛ መች ገባዳለው ሐምሌ 23 የጊዮርጊስ ዕለት ጃማይካ ኪንግስተን ይሏታል ኪንግስተን አዎ እሷን ነው ይሏት እንዳልኩ ያን ጃኑ ለብሸናሉ አረንጓዴ ቢጫ ቀይ ለበስኩት አልኩ ጃራስታ ኧረ ራሳችሁ ይቆረጥና ጃ አይደለሁም እኔ ጃን ሆነ እኮ እነሱ ለምን ታወር በፊት እሱ ሄዷል ዝናብም ዘንቧል ተባለ እንጃ ዘግቤ ሲወራ ሰምቻለሁ በሰው ጃ ኃይለ ሥላሴ ይሉሃል ኃይለ ሥላሴ አይደለም እንዳትጣሉኝ በኋላ ይሄ ማን ነው ጋይድ ነው ብለው አንተ ያገላኙና ቦምባርድ ቤት ባክሮ ሰደኛልኩት እሻለ ቦምባርድ ቤት አሁን የሁሉ እናት ይባላል የሁሉ ሴት ይባላል ነው ማለት ገባሁልህ የሞሰቡን ገልብጣ ተቆሳስ ብሎቴሉን ብላ መጣርጠሪያ ቡና ፍልታ ያን ተበለፈ በኋላ እንደው ምን እግር ጣልኋለች አይ ልጄ ለልጅሽ ለሰርጉ እንዲዘፍንለት ነበር ስላት አለች እሱ እኮ ትዳር ይዞ ወጥቷል እኮ አግብቷል ቆዩ አንድ ያለችና አንድ ህጣልኝ ነው ጠራችና ወሰደ እሳቸው ጋር ቦምባርድ ሊጋ ወሰዳለችው ተነስቸልክ ቦምባርድ ሊጋ ልጁም እንደውኔ ጤነኛም አይመስሉኝ ተጉራቸው ምናቸው ጤነኛም አይመስሉኝ እንደዚህ ይሄ ነው ብሎ በመለከተ ነግሮኝ እንዴ ቋቋቋ ሳረግልኝ ሚል ድምጽ ይሄ ነገር እንዴት ነው አሁንም ቋቋቋ ሳረግልኝ ግቡ ማለት ነው እንዴ በዚህ ሀገር ቋንቋ አልኩልና እንዲገፋ ሳረገው እውነቴን ነው ምልክ እንደው መብራን ደረሰችላት እንኳን አይደለም ሪታ ማድሊ መጣፋፈሟት ተሶፋው ላይ እንዲህ መሬት ወርዳ ምጥረው ለታሷለች ለታጉራን እንደዚህ ክፍት አርጋላለች ሳይ የማርያም አራስ ውይ ብዬ አንጃኑ ሁልቅ አርጌ የማርያም አራስ ዝጊ አልኩና ይሄ እግሯን ንፋስ እንዳይገባ ዝጊ አልኩና ያንን ለብስ አርጌ ሸፈን አልኩ አሁን ያን ላይ ውልድ ስታረገው ዝጊ ማርዳት ነው ዝጊ ማርድ የተባለ ቀረ በቃ አሁን ጃማይካ ስትልኮት ዝብሎኝ ቆይ አልፎ ስታወራው ቀልድ